رتيتيني دولت عندي نورات شي ناتي من أنا فكر ناتي ما تقدم تلطو طولوني زي حوتي ناتي أنا كبل للبل اللي هني جوا يني جقنا وش يا بيت ناتي يا يزوك شي تقارا لك يني مسكين يزوك ጋሺ እቴት ይሄዳል መድኃኒት ልታጽፍ ሄዳለች ይሁን ጋሺ እኛ እንሂድ በቃ ቤት ሂዱ ማለት ናቲ አንተ ናቲ ዶክተር ሰሞኑን ሁኔታውን አላምር እያለኝ ነው። እዚህ ቁጭ አድርገኝ እኮ በሐሳብ ጭልጥ አልክ። እባክህ ዶክተር ተመስገን አንድ የኔ ፔሸንት አለና የእሱ ነገር በጣም እያሳሰበኝ ነው ያለው። አይመስለኝም። ፍቅር ሳይዝ አልቀር። ኦ ዶክተር ሪሊ ደሞ ከማ ከዚህ ቹብ ኮረዳ ኮ ታዲያ ጠርጠሬስ አጣፍክለ ብረና ይኸውልሽ የኔ ልጅ ከዶክተር ጋር ተገናኝተን ነበርና ናቲ በተደጋጋሚ የፍቅርን ስም እየጠራ ነው የምትለኝ። ታዲያ ምን ይሻላል አባባ? በእርግጥ እያገገመ ነው፣ ግን ዶክተሯ እንደምትለኝ ፍቅር አጠገቡ ብትሆን መልካም ነው የምትለኝ። ታዲያ ለምን አናናግራት? ጥሩ ነው። ሞር አንቺ ደግሞ ሴት ስለሆንሽ እስኪ አንቺ ቀርቢና አናግራት። አልችልም ሳም በቃ ልትረጂ ሞክሪ እባክሽ ፍቅር፣ ቢያንስ ነገሮች ጥሩ እስኪሆኑ ድረስ ከጎኑ ሁኚ። ደግሞ አሁን ካለንበት ችግር የሚብስ ነገር የለም። ፍቅር ገደልሽኝ ነው።
ፍቅር መጣሽ? እንዴት አደርሽ? ፍቅርዬ አንቺ ከመጣሽ እኔ ገብቼ ልብሱን ላስተካክል። ዛሬ ነው የሚወጣው። ልብሱን ማስተካከል አለብኝ። መጣሁ። ለባለፈው ይቅርታሽ። አንቺ ጉልበተኛ። አሁን ደህና ደህና ነው። ፈጣሪ ይመስገን ተጠፋፋን አይደል? ምን ነው ችግር አለ እንዴ? ሰላም ቤታችሁም ጭር ብሏል። ወይዘሮ ፀሐይም የለችም፣ ፍቅርም ስራ አልገባችም። አዎ ምን ፍቅር እኮ እናቴ ታሞ እሱን እየተንከባከበች ነው። እንዴት አይነት ጥሩ ልጅ መሰለች። በእውነት ናቲ ምን ሆነ? አመመው እንዴ? አዎ እኛም ግራ ግብትን ያለን እባክህ። ያው ለሱ ለፈጣሪ መስጠት ነው እንግዲህ ምን ይደረጋል። ልክ ብለሃል አቶ አለምሰው። እቤት ድረስ እኔ መጥቼ አየዋለሁ። ደግሞ ቤተሰብ ሆነናል። ስለዚህ በማንኛውም ሰዓት ደግሞ እኔ ልረዳችሁ ዝግጁ ነኝ። አመሰግናለሁ። ስለዚህ አታስብ አቶ አለምሰው። ተጫዋት እንግዲህ እኔ ትንሽ ስራ አለብኝ። ምሳ አዝዣለሁ እኮ ለምን ምሳ አብረን አንበላ? አብረን እንብላ እባክህ። ግድ የለም አቶ አለምሰው እባክህ፣ ብቻዬን ከምበላ አብረን እንብላ። ምንም ችግር የለም። እሺ አቶ አለምሰው አመሰግናለሁ። ወይኔ ዶክተርዬ፣ አሁን እኮ ስታወሩ ሰምቻችሁ እኮ ነው። የናቲ መታመም አልሰማህ? ደግሞ እኮ ከፍቅር ጋር ፍቅር ጀምረዋል። አቤት ሀብታም፣ አቤት ሀብታም፣ አቤት ሀብታም። በስመ አብ ታድኛዋለሽ። አንቺ ሲያይ ይፈወሳል መድኃኒቱ ነሽ ምናምን ብለው እኮ ነው ያጣበሱት። አቤት አቤት ሀብታም፣ አቤት ሀብታም። መድኃኒቱም በሽቶም ግራ ነው የሚያጋቡ። እቴትዬ ትሙት። ውይ አቤት ውይ። ሰማኛለህ? አፈቀረችውም አፈቀራትም ጠበሰችውም ጠበሳትም እኔን የሚመለከት ምንም ነገር የለም። አይ እንደው ነገሩን እኮ ስራህን ስራ፣ ወሬ ከምታወራሽ ይሻላል። ውይ ስራን ስራ ምናምን ያላወኩበት መስሎታል። አቤት አንተ ዶክተር መረኩ ምን ብለው ነው ያዘዙ ሰገላጥሎ ይወጣ? ምን አገባኝ? ሲፈልግ ገደል ይግባ፣ ቢበላ ባይበላ እንዴ። ስለ ፍቅር ጠየቀኝ። ከዛ ናቲን እያስታመመችው ነው፣ እንደውም ፍቅር ጀምረዋል አልኩት። አንተ በቃ ምን ሚስጥር መደበቅ የሚባል ነገር አልፈጠረብህ? ወይኔ በቴትዬ ሞት እኔ ሚስጥርና ሽንት መቋጠር አልችልም፣ ያመኛል። እንደ ሴት ወሬ ከመቀባባትና ከማመላለስ አልፈ ስራን አሰራ። ምን አገባሽ? ይዛባከዛ አቤት አልፈልግሽም። እኔ ቴትዬ ትሙት እኔ አንቺን አልፈልግም። አቤት እንዴ በዚህ ልጠብሽ ታው ሊዳ ብርቅ ነው እንዴ መታው? እዚህ ጋር ምትሰራው? ባለፈው ከመኪና ስትወርጂ ደክሞሽ ነበር። አዎ። ፍቃድም አልጠየቅኩሽም ነበር። አዎ ገብቶኛል፣ ግን ደግሞ ከስራ ሳላስፈቅድ ማውጣት አልችልም። ማሚ አታንሺ፣ አስፈቅጃታለሁ። ነስካንደ ሰላም ዶክተር፣ እንዴት ነሽ? አለን። ቆይ ፍቅር ዛሬም አትገባም? አዎ አትገባም። ናቲ ለቴት ያስፈቀደውላት እረፍት ላይ ናት። ለሱም ሳሻለው አይቀርም። እኔው የፍቅርን ስልክ ሰጪ። እሺ 0921 38 እሺ አመሰግናለሁ።
በእናትሽ በቴቲ የሙት እምቢ እንዳትዪ። ዶክተር ምንድን ነው ያለሽ? አንቺን አፍቀሻል አይንሽን ላይ አይነቶ። ኧረ እባክሽ አንቺንማ ማን ይፈልግሻል? በእናትህ ወይኔ ናትዬ ተው በቃ በእናትህ። ጥርሱ አይደለም ድዱ ረግፏል ብታይ በቃ ተው በእናትህ። ውይ ሲያሳዝን። በቃ ተው አይዞሽ። አንተ ያማሃል? ጤነኛ አይደለህም? እንዴት ሰው ትመታለህ? ቆይ ምን አደረገ? ምን ሲያደርጋየ? ልትሳብደኝ ነው እንዴ? ዶክተር ልጃችን እንዴት ማለት? አቶ አለምሰው ለምርመራ የሚያስፈልጉትን ናሙናዎች ሁሉ ወስደናል። ምርመራ እያደረግንለት ነው። ስለዚህ እናንተን ምንም የሚያሳስባችሁ ነገር የለም። አታስቡ፣ እኔ ደግሞ ከጎኑ አለሁ። አይ ዶክተር አለማሰብ እንዴት ይቻላል ብላ ነው። እሱማ ልክ ነሽ ወይዘሮ ፀሐይ። ነገር ግን አስፈላጊው ምርመራ እያደረግንለት ስለሆነ እናንተን ምንም የሚያሳስባችሁ ነገር የለም። እኔ ሁሌም ከጎኑ ነኝ። አስፈላጊውን ነገር ሁሉ ደግሞ እኔ ይከታተለዋለሁ። አደራዋን መብራህን እንግዲህ አደራዋን እንዳታጋልጠኝ። አይዞሽ ልጃችን ምንም አይሆንም። አይዞሽ አትጨነቂ። እንዴት ነሽ ሲስተር? አይ ዶክተር ሰላም ነው? ደህና ነሽ? ዶክተር ውጤቱ ደርሷል። እሺ ግን ጥሩ ዜና አይደለም። አመሰግናለሁ ሲስተር። ጥሩ ዜና አይደለም? ይሄንን አይደል እንዴ የምፈልገው? ደነገጥ እንጂ በጣም ሁኔታው ስለለቀቀ ነው። ሰውየው ለምን ይላል? ናቲ ቆሻሻ ሲያነሳልሽ ምን ዘለቀኝ? ቃኔ ማንም ሰው ሲነካሽ ደስ አይልም። ናቲ እንዴት ነህ? ደህና ነኝ ዶክተር። ፍቅርም እዚሁ ነው ያለችው ስራ ትታ? አዎ ዶክተር፣ ምን ላድርግ ብለህ ነው? የኔ ፍቅር የት ሄዳለች ከኔ ውጭ? ደስ ይላል። ሆነሻል የኔ ልጅ? ምንድን ነው የተፈጠረው? እስኪ ንገሪኝ። እንደው ምንም አላማረኝም ሁኔታሽ። እማ ናትዬ እኮ ከእንደገና እኔም ባህሪ ሲቀያየር ገብቶኝ ነበር። አማ በጣም ጭንቆኛል። አየሽ የኔ ልጅ፣ የሰው ልጅ በህይወት ሲኖር ልጅነት፣ እድገት፣ ማግኘትና ማጣት እንዲሁም መታመምና መሞት የተፈጥሮ ህግ ናቸው። ልጅ ይኸውልሽ የሀገሬ ሰው ሲተርት ምን ይላል መሰለሽ? እንኳን መታመም ማርጀት አለ። ምን ልልሽ ፈልጌ መሰለሽ? እንኳን መታመም መሞትም አለ ልጅ። አረማ ሞርት ይሆንብሻል። የምን ሞርት ነው የምትይው? እውነቱን እኮ ነው ያወራሁልሽ። ደግሞስ ልጄ እኔ ነው እንደማማርተው? አንቺ የሰው ልጅ ሲኖር ሁሉንም ነገር አድርጊለት።
ፍቅርሽን ጊዜሽን ስጪው፣ ተንከባከቢው። ከአንቺ የሚፈለገውን ነገር ሁሉ አድርጊ። ከዛ ውጪ የፈጣሪ ስራ ነው። እኛ በፈጣሪ ስራ መግባት አይደለም እንዴ ልጄ? ዶክተር ምን አዲስ ነገር አለ? የልጃችን ነገር እንዴት ነው? የናቲን ውጤት ተመልክቼዋለሁ። በጣም ከባድና ውስብስብ ነው። ምን? ይህን ስላችሁ ግን በጣም አዝናለሁ። ዶክተር ምን እንዳናደደ አልገባኝም። የፔሽንቶቻችን ሪዛልት ማየትና እኮ ውጤት መከታተል የሁላችንም ሙያ ግዴታ ነው። አሁን ላይ ሳላስብ ድንገት መኖር ተመኝ። እስኪ ሞት ነው እንደምንረጋጋው ዶክተር? ሊሞት እኮ ነው ዶክተር። እባክህ ዶክተር እባክህ ልጄን አትርፍልኝ ዶክተር። ልጄን በህይወት የመቆየት እድልህ ይገርማል። ብቻ ትንሽ ጠብቅ። እንኳን ኖሮ ለምን ቤቴን ሸጬ አላሳክመው? ልጄን ብቻ አትርፍልኝ ዶክተርዬ። እንደማያውቃት ልጁ ከዕለት ዕለት እየባሰበት በሄደ ቁጥር እቤት ሆኖ ክትል እንዲያደርግና ሆስፒታል እንዳይመጣ ያደረገው አንተ። ይኸውልህ ዶክተር ተመስገን፣ ገና ልጅ ነህ መሰለኝ። በፍቅራችን ብዙ ነገር እናያለን፣ ብዙ ተድላ፣ ብዙ ስኬት፣ ብዙ ቀንና ሌሊትን አልፈን